ቻናል ተከታታዮች እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? በእኔ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ አብረን እንጓዝ። ተሰዎች ጋር ወደ ገጠር እየወጣን ነው። ተገጠር ወደ ገጠር ትላላችሁ እና ይሄንን ይመስላል ስንጓዝ። ይኸው እንግዲህ ይሄ የቤታችን አካባቢ ነው። ገጠር ነው እኔም ያለሁበት። አሁን ደግሞ ያው ትንሽ ወጣ ወደ ገጠር እንሄዳለን ማለት ነው። እና ኑ አብረን እንጓዝ። አበረታቱኝ። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። ይሄን ይመስላል እንግዲህ የዛሬው ጉዟችን ማለት ነው። አብረን እንጓዝ። እንዳይሰለቻችሁ ያው ቡና ጠጣ እያረጋችሁ ሻይ ጠጣ እያረጋችሁ አዳምጡት። እንግዲህ ጉዞ ወደ ገጠር ደስ ይላል። በነገራችን ላይ ያው በዳም ቢሆን በዳው ነው እልም ያለ ቤት የለው ምን ያለው እና በርቀት ነው እንግዲህ እየሄድን ያለ ነው ማለት ነው። መጓዝ ነው መጓዝ አይሰለቻቸው ለሄዱ። እንግዲህ እርሜን ዛሬ ተነሱ ጋር የመጀመሪያ ልበለው እንግዲህ አብሬ ስሄድ ማለት ነው። ልጄን ተላክ ወዲህ ሄጄ አላቅም ነበረ። ልጄንም ይዤ ያው ወደ መሄድ ስለማይመቸኝ አብሬያቸው አልሄድም። ብቻዬን ቁጭ ነው ቤት ውስጥ ተልጄ ጋር ማለት ነው። እና ዛሬ ሲሄዱ እህቷ ቤት አብረው ይዘውኝ ሄደው ነው። እና ይሄንን ይመስላል። እውት እንግዲህ ይሄንን ድንጋይ ምንም ነገር ቢመጣ እኮ መጠለያ የለም። እውት ግን ደስ ይላል። ዳመና አለው ምናምን አለው እና አብረን ከነሱ ጋር እንግዲህ እዚህን ያክል እንጓዛለን ማለት ነው። ጉዞ ነው። በረጅሙ ነው የተነሳ ነው ዛሬ እና ይሄንን ይመስላል። ምን ታረጉታላችሁ? ግን ደስ ያለኝ በነገራችን ላይ ማለት ነው እቤት ውስጥ ታፍነን ተመቀመጥ አየር እንኳን ቀይረን እንመጣለን። ንጹህ አየር እናገኛለን ማለት ነው። ያው ከከተማው ወደ ገጠሩ ይሻላል ለንጹህ አየሩ። እዚህ ጋር እየተመለከትን ቀስ እያልን ነው የምንሄደው። እና እንደዚህ ነበረ ዳመናው ሲያምር፣ ሰአቱም ደግሞ እየመሸ ስለሆነ 10 ሰዓት ምናምን አካባቢ ይሆናል በግምትና በጣም ነው የሚያምረው። ይሄንን ይመስላል እንግዲህ የኛ ጉዞ በጣም ያምራል። ቅጠል እንኳን የለውም። አሁን ግራር እሾህ ነው። ቅጠል እንኳን የለውም። እውነት ይሄ ደግሞ ሰጥ ያለ ሜዳ ነው። እንደዚህ አይነት ነው በቃ። እኔ የሚያሳዝነኝ በረሃው የሚሰሩ ወንድሞቻችን፣ እኛስ ቢሆንም ባይሆንም ገጠር ብንሰራም ያው ቤት ውስጥ ነው የምንኖረው። ወንድሞቻችን ግን በረሃ በላቸው ማርያም እንዴት እንትን እንደሚል። ሰማው ላይ ነው እኮ ዳመና ያለው እንጂ ታታች የሚታይ ነገር እንትን ነው ያለው ጠጠር፣ ጥቁር ጠጠር በሀገራችን ማለት ነው። በእነሱ ደግሞ አጃራ ነው ምናምን ይሉታል። ወደ ገጠር መውጫ መንገድ ነው ማለት ነው። እና ይሄንን ይመስላል እንዴት እንትን እንደሚል መንገዱ። ደስ የሚለው ነገር በዛም በመኪና ስለሚጓዙ ጣጣ አይሰጣቸውም። አሁን ይሄ እኛ የምንሄድበት ነው ከፊት መንገዱ። ጥቁር ድንጋይ እዛ ጋር ደግሞ በጎይ ናቸው። የኛ በሻ ይሆናል ይሄን የሚያግዳቸው እያልኩ ነበረ እኔ ራሱ ማለት ነው። እዛ ጋር በጎይ ናቸው።
ግመል ምናምን እንግዲህ ቀረብ ቀረብ እያልን እንሄዳለን ወደ ምዝራቅ ወዳለው ማለት ነው። በርቀት ታምር ነው የሚታየው። እንደዚህ እየቀረብን ነው። እዚህ ጋ ድሮ ቤት እንደዚህ ለምዝራቅ እንትን ብለውት ማለት ነው። እና በጣም ነው እንትን የሚለው ያምራል። አሁን አስፓልት ገባን። እንግዲህ ያው ያስታውቃል እንዴት እንደሚሄድም በጣም ነው እንትን የሚለው። በነገራችን ላይ እኔ ደስ ያለኝ ነገር ምንድነው? ንፋሱ ምኑ በቃ ቁጭ ሄዶ እዛ ፀሀይ ትመጣለች አትመጣም የለም ምን አለባቸው ስራ የለባቸው። 5 ደቂቃ አንድ ቀን ሰርቶ አንድ ቀን የሚተኛበት ሀገር የኛ ሀገር ነው እንጂ አመት አመት ልፋት። እኔም መዝራዕ ነው። መዝራዕ ደርሰን ማለት ነው። እንደዚህ ይዞ ይክለፈለፈ አጥሩ ሲያምር የመዝራኡ እዚህም ጋር ያምራል። ጓደኛ የለውም በነገራችን ላይ ይሄ መዝራዕ ርቀት ነው። ሌላው እንትን ዳርቻ ነው። ገጠራማ ነው ማለት ነው። እንደዚህ እያልን እንግዲህ እየተጓዝን ወደምንሄድበት ቦታ እንደርሳለን ማለት ነው። ሲያምር ይሄ ጋር ደግሞ ተምሩ ደርቆ ውሃ የማይጠጣው ስለሌለ በውሃ እጦት እንደዚህ ይደርቃል ማለት ነው። እዚህ ሀገር ላይ እንኳን ተምር ብርቃቸው ነው። ግን ያው ምን ይደረጋል ለውሃ የሚሆን ነገር ስለሌለ ውሃ የለም። ውሃ ስለሌለ ግዴታ እዚህ ጋር ደግሞ ኩዳር ምናምን የሚሰሩበት እንዴት እንደሚሆን ቤት ነው የሚመስለው ለማያውቀው ሰው። እና በጣም ደስ ይላል ቦታው ማለት ነው። እንግዲህ ይሄን አይታችሁ ደግሞ የሚያውቀው ሰው ካለ በኮሜንት ጻፉልኝ። ይሄ ምንትስ ነው ተብሎ ማለት ነው። አካባቢውን የሚያውቅ ወይም ቦታውን የሚያውቅ ሰው ካለ ይጠቁመኝ ብያለሁ። እንደዚህ እያልን ቀስ ቀስ እያልን ጉዞ ላይ ነን። ያው እንጓዝ አብረን ሰዎች ጋር እንደዚህ ሽር 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 እላለሁ ምን አገባኝ። ይዘው ሲሄዱ መሄድ ሲቀመጡ መቀመጥ ልጄ ታለቅሳለች የለ ምን የለ። ያው በፊት እንኳን በሷ ምክንያት አልሄድም። አሁን ይኸው እዚህ ጋር ቤት አገኘን። የገጠር ቤት ማለት ነው። የገጠር ቤት ትላላችሁ። ተኔ ይሻላል ዞሮ በአካባቢው እንትን አለ። እኔ ምን አንድ ትምህርት ቤት ነው ያለው። ንፋስ የለ ምን የለ ባህር ዛፍ የለ እንደ ሀገራችን ማለት ነው። አንተ ግን የኔ ያው እንዳሳየኋችሁ በጣም ገጠር ነው። ግን እግዚአብሔር ይመስገን ለዛውም እየሰራሁባቸው ነው። አሁን ይሄ ግቢ አያምርም? እዚህ ጋር እንደ ሀገራችን ድንጋይ ሲያምር በጣም የሚማርከው ደግሞ እንትኑ ነው። ዳመናው ዳመናና ሰማዩ በጣም ይማርካል ማለት ነው። እና እንዴት ደስ እንደሚል በጣም ነው የሚያምረው። ይሄንን ይመስላል እንግዲህ የኛ ህይወት ይባላል። አሁን ዛፍ ያለበት አካባቢ እየደረስን ነው። እዚህ ጋ የነበረ
ንፋስ እዩት እንዴት አባቱ እንደሚያምር የዳርቻ ላይ እንትን ነው። ይኸው ቤት አገኘን። እንግዲህ እንኳን ቤት ይቀጥላል። ደህና ነው። ይሄን ይመስላል እንግዲህ የኛ ነገር። ይሄው እንዴት እንደሚያምር በጣም ነው የሚማርከው። ያምራል። በቃ እየተጓዝን ግን ደስ የሚለው ነገር ያኔ በመኪና ነው። እንደኛ ገት ግት የለባቸውም። እንደፈለጉ ይዘላሉ። እንደዚህ እያለ ይቀጥላል ማለት ነው። በጣም ያምራል። እንደራሴ ለኔ ተመችቶኛል። እንደናንተ ባላቅም ያው እንግዲህ ታውቃላችሁ ይሄንን እንስራ የምንልበት ነገር አይደለም። ያገኘነውን እንግዲህ እንደዚህ እየሰራን ሸር ማድረግ ነው ያለብን። ይሄ ግቢ ሲያምር ዛፉ ምኑ አሁን እንግዲህ ያው ተሌላው አሁን እየተሻለ ይመጣል። መንደርም ይገኛል ምንም ይላል። ዛፍ የተምር ዛፍም አይጠፋም በርቀት በጣም ነው የሚያምረው። እንዴት እንትን እንደሚል እና ይሄንን ይመስላል እንግዲህ የኛ ነገር። እዚህ ጋር አሁን ኢትዮጵያን ይመስለኛል። ዛፍ ስላለ ማለት ነው። እና እንደዚህ እያደረግን እያቀረብን መኖር ባለው ነገር እንተጋገስ። ይሄ አሁን ተምር ያምራል። በጣም ነው የሚያምረው። እና ይኸው እንደዚህ በርቀት አሁን መንደር እያየን ነው። በርቀት ይታያችኋል እናንተም እና ያምራል። ገጠርም ቢሆን ደስታ አለው የሆነ ደስ የሚል ስሜት ይሰጣል። ሁልጊዜ እንደዚህ ይዘው ቢወጡ ማለት ነው። ለኛም ደግሞ ስራ ይፈጠርልናል። እና በጣም ነው የሚያምረው። እዚህጌው በያለበት በዛም መንገድ ነው። እንደ ሀገራችን ደግሞ እሾህ ነው የሚያጥሩት። በጣም ያምራል። አሁን እዚህ ጋር እንትን ነው በርቀት ተምር አለ መንደር አለ። ያው ብቅ እያለ ነው ቤቱ ምኑ እየተጓዝን ነው ማለት ነው። ያው በቅርብም እንደዚህ ይቀጥላል። እና ጉዟችን እንግዲህ ከሰዎቻችን ጋር ይሄን ይመስል ነበረ ማለት ነው። እንዴት እንደሚያምር በርቀት መንደሮቹ ብልጭ እያሉ ነው። ፏፏ እንበል እያሉ ማለት ነው። እዚህ ጋር ደግሞ ተምር ዛፎች ምናምን እንደዚህ ብቻ ሀገራችንን ያስታውሳል የተወሰነ ያው እንደኛም ባይሆን ግን ያስታውሳል። እዚህ ያው በረሃው በጣም ከበድም ቢል ተመስገን ነው። እዚህ ጋር ጅምር ቤት ምናምን እንደዚህ እያልን ትምህርት ቤት አካባቢያቸው ላይ ደረስን ማለት ነው። እንግዲህ ጉዟችን እዚህ ድረስ ነበረ።
እኛ የተጓዝነው ይሄን ይመስላል። በቃ ደረስን የምንጓዝበት ቤት ድረስ ማለት ነው።